ሶላት ውስጥ ስንገባ ከመኽሉቆች ጋር ያለንን ግንኙነት አቋርጠን ግንኙነታችን ከኻሊቅ ጋር ከአላህ ጋር ልናደርግ ቢበዛ 20 ደቂቃ ነው ሶላት፣ 15 ደቂቃ ነው። ለአላህ 10 ሰዓትስ ብንሰጥ 24 ሰዓትስ ብንሰጥ ያለሱ እኛ ምን ዋጋ አለን? ስራ ይበላሽብኛል ልረሳው እችላለሁ ሳይለንቱን ማጥፋቱን ብለን አላህ ፊት ለመቆም ስልክ መዝጋት የሚከብደን ከሆነ ከሶላት ውጪ ወተን የያዝነውን ቀጠሮ የሚያሳካው ማን ነው? ሪዝቁን የሚያመጣው ማን ነው? ዱንያ አኺራችን በእጁ የሆነው ማን ነው? ሶላታችን ካማረ ሪዝቃችን ያምራል፣ ህይወታችን ያምራል። ወአሙር አህለከ ቢሶላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወልዓቂበቱ ሊተቅዋ ተብሎ ሶላትን ቀጥ አድርገህ ስገድ፣ ቤተሰቦችህንም አሰግድ፣ ራስህንም ቤተሰብህንም መግብ ብለን እኛ አናዝህም፣ እኛንን የምንረዝቅህ። አላህን የሚፈራ ሰው መጨረሻው ያምራል። ያማረ መጨረሻ አላህን ለሚፈራ ሰው ነው ብሎናል አላህ ተባረከ ወተዓላ።